ጠላቶቻችሁን ወይ ደግሞ በእናንተ ላይ የሚቀኑ ሰዎችን ማናደድ የምትችሉት ልብስ በመቀየር አይደለም። ቡትቱ ልብስ ለብሰሽ ስለሄድሽ አይደለም። ልብስ መቀየር አይደለም። ወይ ደግሞ ደህና ጸጉር በመሰራት አይደለም። ልብስ በመቀያየር አይደለም። ህይወትሽን በመቀየር ነው ውዴዋ። እሺ የተሻለ ሰው መሆን ከፈለግሽ፣ ህይወትሽን የተሻለ ነገር ማድረግ ከፈለግሽ እነዛ ከሚንቁሽ፣ ከሚያዋርዱሽ፣ ከናቁሽ ሰው የተሻለ ሰው መሆን ከፈለግሽ ልብስ መቀየር ሳይሆን ህይወትሽን ቀይሪ። በስራሽ ላይ ጎበዙኝ፣ የተሻለ ደረጃ ላይ ድረሽ። የዛን ሰዓት ራሳቸው መተው ነው ይቅርታ ጠይቀው ጎንበስ ብሎ አንቺ ስር የሚሆነው። ስለዚህ የሰው ልጅ ከሰው ብዙ ጊዜ ፍቅረኛችሁ ጋር ስትጣሉ፣ ጓደኞቻችሁ ጋር ስትጣሉ፣ ወይ የሆነ ነገር ስታደርጉ ምንድነው ልብስ ለመቀየር ነው የምትራራጡት። ኖ ልብስ መቀየር አይደለም ዋና ፖይንት። ህይወትሽን ቀይሪ ውዴዋ። ስራሽን ወጥረሽ ስሪ። ዝም በይ። ከዛም በኋላ ስራሽን ሰርተሽ ምን ብለሽ ከዛ ወጥተሽ ለመናገር ትበቂያለሽ የሆነ ቀን። ካለብዛ ልብስ መቀየር ደግሞ ለ20 ድራም ልብስ መቀየር ልብስ እኮ